ዛሬ የደውል ቤተሰቦች ሰላሜውና ዮናስ ስለ ደውል ምን ትላለህ ብለው በጠየቁኝ መሰረት ስለ ደውል እኔ ብለውን ይዤላችሁ መጥቻለሁ። እናንተስ ግን እያንዳንዳችሁ ምን ትላላችሁ? ደውል ማለት ለኔ በጣም የተለየ ይለያል በላችሁ። በቃ እስከ መጨረሻው ብላችሁ ይለያል። ደውልን እዚህ ደረጃ ላይ ያደረሳችሁት እናንተ ታላላቅ ኮሚቴዎች ቴንኪው፣ በጣም እናመሰግናለን። እንግዲህ ደውልን እንዴት ታየዋለህ ባሉኝ መሰረት ደውል እኔ የማይበት የራሴ አንግል በጣም የተለየ ነገር ሆኖ ነው ያገኘሁት። ማለት ከ28 ዓመት በኋላ ሰዎች ሲገናኙ ምን አይነት ስሜት ያሳያሉ የሚለው ግምት ነበረኝ እና ሁሉም ሰው እየተፋፈረ እየተዋወቅን እንኳን ማነጋገራቸው ሰዎች ነበሩ። ዛሬ ላይ ግን በደውል ከ28 ዓመት በኋላ ልክ ስታገናኙ የተሰማኝን ስሜት እንዲህ ነው ብዬ አልነግራችሁም። ሁሉም እንደ አንድ የሆነበት አስተማሪና ተማሪ እንደ አንድ እንደ አባትና እንደ ልጅ ሁሉም ተማሪዎች በአንድነት ኢትዮጵያዊነትን ያየሁበት ነው። የሚገልጽልኝ ይሄ ነው ለኔ እንግዲህ ኢትዮጵያዊነትን ያየሁበት ነው። ደውሎች ትለያላችሁ። የመጀመሪያውን ጊዜ ታስታውሳላችሁ? ያቀረብናቸው ፕሮግራሞች እናንተ እኛም ሳናስበው እናንተ ያዘጋጃችሁትና ያቀረባችሁትን ፕሮግራም አባትና ልጅ በአንድ ላይ ተሰብስበው ተማሪና አስተማሪ በአንድነት ማለት ነው ቁጭ ብለው ሲበሉ ቁጭ ብለው ሲጠጡ እንደውም ከዛም በተረፈ የተለያዩ ሙዚቃዎች ሲከፈቱ ሲዝናኑ አይገርም? ደውል የተለየ እኮ ነው። ደውሎች ትለያላችሁ። ተማሪና አስተማሪ አንድ ላይ ሆኖ ደስተኛ ሲሆን አይታችሁ ታውቃላችሁ? ለመጀመሪያ ጊዜ ያየነው ደውል ላይ ነው። እስኪ ተመልከቱት። ይሄ የደስታ ጥግ ይባላል። አንድ አይነት አስተሳሰብ ይባላል። በጣም ነው የሚገርመው። አስተማሪና ተማሪ አያችሁ? ይህንን እስቲል ደሴ ላይ ነው ቤቷ ይሄን እስቲል። ታዲያ ይህንን አስተማሪውም ተማሪውም እኩል በአንድ ላይ ወጡ። አረኔው ሙዚቃ ይሩት ጉራጌኛው ሲሸፍ ዋው በጣም ለየት ያሉ ናቸው። የኦሮምኛ ጭፈራዎች እንዴት ተገኛሉ? ከየት እንደተገኙ የማይታወቁ አንዳንድ በጣም የታመቀ ታለንት ያላችሁ ልጆች እዛ ቦታ ላይ ግን ሁላችሁም አይታችሁታል። ታለንታችሁ ወጥቷል። ተጠቀሙበት። እስኪ የሚሆን ተሽፈራል። ደውሎች በጣም ግን የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ከተመሰረተ ሰዓት ጀምሮ እስካሁን ሰዓት ድረስ ዛሬ ሰልሰናል። 3ኛ ጊዜያችን ነው። ግን እስካሁን ሰዓት ድረስ የመጀመሪያውን ፕሮግራማችንን ታስታውሳላችሁ? የጥራራቱን እንደዛ በዛ በደመቀው ሁኔታ አለፈ። ወዲያው በሰኔ 30 የተደረገውንም አይታችኋል። በሰኔ 30 የተማርንበትን ደውሎች የተማራችሁበትን ትምህርት ቤት ሳትረሱ መጽሐፍት ስታበረክቱ፣ ተማሪዎች ሲሸልሙ፣ ስታበረታቱ ማን ይህንን ያደርጋል? ይህ ሳቢያችሁ እኮ ነው አንደኛ የሚያስብላችሁ። ደግሞ እስኪ ራሳችሁን ትክክል ተመልከቱት። አንዳንድ ጊዜ ይሄንን ዛሬ ላይ እንደዚህ አይነት ፕሮግራም ለማቅረብ የተገደድነው ምንድን ነው? እስኪ ራሳችንን እንዲያው ምን አይነት ስሜት ላይ ነበር ነው? ምን አይነት ደስታ ውስጥ ነበር የነበረው? እርስ በርሳችን እንዴት ነበር እንትን ያለው አንድ ላይ የሆኑ አሁን ይገርመኛል። ከዛም በተረፈ ደግሞ መቄዶንያ የተወሰኑ አባላት ሰብሰብ ብለው መቄዶንያ ሄደው የሚረዱ እንደዚህ አይነት ሳፖርት የሚደራረቡ እዚህ ውስጥ ያለው ነገር ትልቅ ነው። ቀብረር ያላችሁ ኢትዮጵያዊ ናችሁ። አከብራችኋለሁ፣ ወዳችኋለሁ። ግን እስኪ ተመልከቱ አሁን እንደዚህ ይህን ሁሉ አይነት ጭፈራዎች እንደዚህ አባትና ልጅ አንድ ላይ ሆኖ
የውጭውን ኮንሰርት አለቅንቆ የያዘው ማን እንደሆነ ታውቃላችሁ? የዛን ላይ ያሸነፈው አስሜ። ውጭ የነበረውን ኮንሰርቱን በጣም አስሜዬ በጣም አጨበጭበልሻለሁ። በዚህ አጋጣሚ ሳላመሰግን ማላልፋቸው ታላላቅ ኮሚቴዎች፣ እነዚህ ኮሚቴዎች ትናንትናም ዛሬም ነገም ከኛ ጋር ሆነው ይህንን የታደልንበትን ምኞቴንም ልናገር ነገና ከነገ ወዲያ ወደ ካምፓኒ ቀይረ ነው የሚገርም ነገር እንደሚደርስ ሙሉ ተስፋ አለኝ። ማለት በእህቶቼ በወንድሞቼ አከብራችኋለሁ፣ ወዳችኋለሁ። የምር ነው ብላችሁ ደውሎች ትለያላችሁ። ቴንኪዩ